እንግዲህ አብዛኞቻችሁ ጋር እንተዋወቃለን ብዬ አስባለሁ ፍሮም ዘ ስክራች ከመጀመሪያው ጀምሮ ስንጀምር ጀምሮ እየመጣችሁ ሐሳቦቻችንን ለህብረተሰቡ እያካፈላችሁልን ስለነበር ከልብ እናመሰግናለን። ፍሮም ዘ ስክራች ጀምሮ ፕሮግረሳችንን እናንተ ባይናችሁ እያያችሁ በየአመቱ እየተቀየረ መጥቶ ዛሬ እዚህ ደረጃ ላይ ደርሰናል ማለት ነው። እንግዲህ በሙሉ እምነት ልናገር የምችለው ነገር ኢትዮ ዳንስ ፊትነስ እስካሁን ድረስ ባለን አናላሲስ በባለሙያዎችም በአስጠናነው ጥናት መሰረት በኳንቲቲም በኳሊቲም በጣም ዩኒክ የሆኑ የጂም ኢኩዊፕመንቶች ከኢትዮጵያም አልፎ የተለያዩ ሀገራቶች ሄደን አይተን መተን ለሀገራችን መጥናን ብለን ያሰብናቸውን እቃዎች በማስገባት እና በዘመናዊነት የተሻሉ ብለን የምናስባቸውን እቃዎች በማስመጣት የመጀመሪያው የኢትዮጵያ ጂም ይሆናል። በስፋትም በኳሊቲም እንዲሁም በኳንቲቲም በጣም ትልቅ ጂም ነው። ወደ በኋላ አካባቢ ማስጎበኛችሁ ይሆናል። በድፍረት መናገር እችላለሁ አንደኛ ነው ብዬ መናገር እችላለሁ ኢትዮ ዳንስ ፊትነስ። ከዛ ውጪ ኮምፕሊትድ ጂም ነው እንድል ደግሞ የሚያደርገኝ ደግሞ ኢትዮ ዳንስ ፊትነስ የስትሬንግዝ ወርክአውት መሳሪያዎች ብቻ አይደለም። በእያንዳንዱ ቤት ልክ እንደ መድኃኒት ሊኖር የሚገባ ምርጥ የፊትነስ ፕላትፎርም አለ። ኢትዮ ዳንስ ፊትነስ የሚባል ፕላትፎርም አለ። እሱን የመሰረተ የመጀመሪያ የፊትነስ ካምፓኒ ይሆናል ማለት ነው። አሁን ደግሞ በመቀጠል ደግሞ በጣም በአጭር ጊዜ ውስጥ ደግሞ ዓለማችን ላይ ትሬንድ እየሆነ የመጣውን የፕላቲስ ኦልሬዲ እቃውን ስናስገባ ሶሻል ሚዲያ ላይ ታችሁ ሊሆን ይችላል። የፕላቲስ ማሽኖች አስገብተናል። በቅርቡ እሱን ላውንች እናደርገዋለን። አሁን ኮንስትራክሽን ላይ ነው። በጣም በአጭር ጊዜ ውስጥ ወደ ስራ ይውላል። እንግዲህ ቦሌ እንደምታውቁት በጣም ለኤርፖርት ቅርብ ነው። በጣም ብዙ ፎሬነሮች በጣም ብዙ እንግዶች የሚያርፉበት ሰፈር ነው። ስለዚህ ኢትዮጵያ ደግሞ ልክ እንደሌላው ዓለም የራሷ የሆነ ትልቅ ነገር ያስፈልጋታል። ልክ ሲመጡ ይሄ ብቻ ነው እንዴ ያላቸው መባል የለበትም። ስለዚህ ትልልቅ የጂም እቃዎችን በማስገባትና እንዲሁም ደግሞ የፕላቲስ ስቱዲዮ በመገንባት ለቱሪስቱ ብቸኛ መዋያ እንዲሆን አስበን ነው እዚህ አካባቢ ቦሌ አካባቢ ያደረግነው የፕላቲዙን ስፖት ማለት ነው። አሁን ደግሞ እድሜ ልኬን ስለፋበት የነበረው እጅግ በጣም የደከምኩበት በጣም ብዙ ሰዎች ጀጅ ሲያደርጉኝ ይሄ ሊሆን አይችልም እያሉ ቡሊ ሲያደርጉኝ ማለት እችላለሁ። አሁን ግን ቀኑ ደርሶ ያለምኩትን ዓላማ ቪዥኔን ለህብረተሰቡ ለኢትዮጵያም አልፎ ለዓለም የሚጠቅም ምርጥ ሜዲሰን የሆነ የፊትነስ ፕላትፎርም ሪሰርች ጨርሰን በጣም በቅርብ ቀን ላውንች ለማድረግ መጽሐፉን ዛሬ ፕሪ ላውንች እናደርጋለን። እንግዲህ ዋን ኦፍ ከቲሞች መካከል ቲም ሊደሩ የኢትዮ ዳንስ ፊትነስ የፊትነስ ፕላትፎርሙ ሪሰርች ቲም ሊደሩ ኤርሚያስ ከጎኔ አለ። በጣም ብዙ ከጀርባ በጣም ብዙ ሰዎች አሉ ይሄን ሪሰርች የሚሰሩ ከኢትዮጵያም ከሀገር ውጭም እያገዙን ያሉ በጣም ብዙ ባለሙያዎች አሉ። ትልልቅ ዩኒቨርሲቲ ላይ የሚሰሩም አሉ። ግን ደግሞ የቲም ሊደሩ ኤርሚ ይባላል። ኤርሚ ከጎኔ ያለ እሱ በደንብ አድርጎ በኋላ ላይ ኤክስፕሌን ያደርግላችኋል። እንግዲህ ሌላው ነገር ደግሞ አሁን ባለንበት ሁኔታ እጅግ በጣም ብዙ ሰዎች በስኳር ህመም በደም ግፊት እንዲሁም በኮሌስትሮል እንዲሁም ተያያዥ በሆኑ በሽታዎች እየተጠቃ በጣም ብዙ ሰው እንግዲህ የምናውቃቸው አርቲስቶችን በቅርብ ቀን ትልልቅ ስም ዝና ያላቸው ሰዎች በተለያዩ በሽታዎች በኦቤሲቲ ወይም ደግሞ በውፍረት ምክንያት በሚመጡ በስብ ብዛት ምክንያት የሚመጡ በሽታዎች አብዛኞቹን እንደምታውቁት እየወሰደ ያለበት ሁኔታ ነው ያለው። ስለዚህ ለሀገራችን ደግሞ አምራች ዜጋና ታታሪ እንዲሁም ደግሞ ጤናማ ትውልድ ለመፍጠር ደግሞ እጅግ በጣም ምርጥ የሆነ ሀገራችን ብቻ ሳይሆን ዓለምን ይመጥናል ብለን ያሰብነው ትልቅ የፊትነስ አፕ ቢውልድ አድርገናል። እንግዲህ በጣም በአጭር ጊዜ ውስጥ ይሄንን አፕ እያንዳንዱ ስልክ ላይ እንዲሆን ኖት ኦንሊ ለኢትዮጵያ ብቻ ሳይሆን ኢትዮጵያ ላሉ ሰዎች ብቻ ሳይሆን
ከኢትዮጵያ ውጪ ላሉ ሰዎችም የሚጠቅም ስፔሻሊ ደግሞ የኛን የዳንስ ፊትነስ በየቤታቸው ሆነው ቲቪያቸውን አብርተው ሊሰሩበት የሚችል እጅግ በጣም የተደራጀና ዘመኑን ያዋጀ በጣም ምርጥ የፊትነስ አፕ ፎር ሹር ዓለማችን ላይ ካሉ አፖች ቶፕ 10 ውስጥ መቀመጥ የሚችል ምርጥ አፕ ቢልድ አድርገናል። እግዚአብሔር ከረዳንና እንግዲህ ቶሎ ነገሮችን ከጨራረስን በጣም በአጭር ጊዜ ውስጥ ላውንች እናደርገዋለን አፑን ማለት ነው። እንግዲህ እነዚህ ነገሮች እንዳሉ ሆነው እስከዛሬ ድረስ ኢትዮ ዳንስ ፊትነስን ከመሰረትን 8 ዓመት ሆኖናል። ከ8 ዓመት ጀምሮ ልክ እንደ ህፃን ልጅ ከጊዜ ወደ ጊዜ ያደገ ሁላችሁ ሶሻል ሚዲያ ላይ የምታውቁት ነገር ነው። ላይክ there is no one በራሳችን ጥረት በራሳችን ላብ የገነባ ነው ጂም ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። ከዜሮ ጀምሮ ፕሮግረስ ያደረገ እዚህ ደረጃ ደርሷል። አሁን 8 ዓመት ሆኖናል። በ8 ዓመት ቶፕ 1 የሚባለውን የኢትዮጵያን ስም ከፍ ሊያደርግ የሚችል ጂም ገንብተናል። በዚህ ውስጥ ያደረግነው ውጣ ውረድ እንዲሁም ደግሞ የገጠመንን ቻሌንጅ ለወጣቱ ኢንስፓየር ወይም ደግሞ ሞቲቬሽን ይሆናል ብለን ስላሰብን ዶክመንተሪ እየተቀረጸ ይገኛል። የዛኔ ላውንች በምናደርግበት ሰዓት ሁሉንም ፕላትፎርሞቻችን ላውንች በምናደርግበት ሰዓት የዛኔ አብሮ ዶክመንተሪውን ሪላይዝ ይደረጋል። እንዲሁም ደግሞ ፊውቸር ሙቪዎች አሉ። እንዴት አድርገን የፊትነስ ኮምፖነንታችንን እንዴት አድርገን ከዳንስ ፊትነስ ጋር መርጅ አድርገን ለዚህ ኢንዱስትሪ እንዳበረከትን የሚያሳይ ደግሞ ፊውቸር ሙቪም እንደዚሁ ሰርተን ጨርሰናል። ትንሽ የተወሰኑ ነገሮች ናቸው የሚቀሩት። በጣም በአጭር ጊዜ ውስጥ ሁሉንም አንድ ላይ ትልቅ ቦታ ላይ ሪላውንች ላውንች እናደርገዋለን ብዬ አስባለሁ። አመሰግናለሁ በድጋሚ። የፕላቲዝ ስቱዲዮአችን እንግዲህ እዚሁ አካባቢ ቅድም ነገርኳችሁ እዚሁ አካባቢ ቦሌ አካባቢ ነው። ይህን ማሽን ያስመጣነው ከኢላይት ኢምፖርት ጋር በመተባበር ነው። ኢላይት ኢምፖርት ጆ እዚህ ጋር አለ። ወጣትና በጣም የስራ ፓሽን ያለው ምርጥ ጀግና ኢትዮጵያዊ ነው። ብታመሰግኑኝ ደስ ይለኛል ኢላይት ኢምፖርትን ቢኮዝ ያለነሱ ይሄ መሆን አይችልም። ለሀገራችን ይመጥናል ብለው በጣም ሌተስት የሚባለውን ቨርጂን የፕላቲዝ አሁን ዓለማችን ላይ ኦልሞስት ኮንሴፕቱ ከተጀመረ ወደ ከ10 እስከ 15 ዓመት አካባቢ ሆነዋል። ግን ደግሞ ትሬንድ የሆነው አሁን ላይ ነው። በጣም ትሬንድ ነው። ዱባይ ብትሄዱ፣ ቻይና ብትሄዱ፣ ዩሮፕ ብትሄዱ፣ አሜሪካ ብትሄዱ ስፔሻሊ ለሴቶች ነው። ሴቶች ፍሌክሲቢሊቲያቸውና የአጥንት ዴንሲቲያቸውን የሚያጠነክርና እንዲሁም ደግሞ የተለያዩ እነሱ በጣም ስፔሲፊክሊ የሚፈልጉት ኮራቸው አካባቢ ሆዳቸው አካባቢ የሆነ አሪፍ የሆነ ስትሬንግዝ እንዲኖራቸው ይፈልጋሉ። ይሄንን ኮንሴፕት በመያዝ ነው ማሽኑ የተሰራው። ልክ እንደ አልጋ አይነት ሆኖ ሜቢ በፎቶግራፍ አሳያቸዋለሁ። ልክ እንደ አልጋ አይነት ሆኖ እዛ አካባቢ ያለ በቪዲዮ በኋላ ላይ ያሳያቸዋለሁ። ልክ እንደ አልጋ አይነት ሆኖ እዛ ላይ የተንሸራተቱ ፍሌክሲቢሊቲያቸውን የሚያሳድጉበትና ስትሬንግዛቸውን የሚጨምሩበት እጅግ በጣም ተወዳጅ የሆነ ፕላትፎርም ነው። ባለሙያዎች ለ3 ወር ያህል ትሬን የሚያደርጉት ከውጭ ሀገር መጥተው ነው ይህንን ማሽን ቢኮዝ ኢትዮጵያ ውስጥ በቂ ባለሙያ ስለሌለ ከውጭ ሀገር ይዘን መተን ለ3 ወር ያህል ከኛ ጋር እየሰሩ እንዲሁም ደግሞ እዚህ ባለሙያዎችን እያበቁ ለብዙ ሰዎች የስራ እድል ይፈጥራል ማለት ነው። አስፈላጊም ከሆነ ወደፊት መክፈት የምንፈልገው ስለ የፊትነስ ኢንዱስትሪ ለማሳደግ መክፈት የምንፈልገው የትምህርት ቤት ይኖራል። እንግዲህ ከሪሰርች ከሚሰሩት ቲሞች ጋር ከነሱ ጋር የተነጋገርን ነው። የዳንስ ፊትነሱንም የፕላቲዙንም እንደዚሁ ከውጭ ሀገር ካምፓኒዎች ጋር በመነጋገር ኮላቦሬት አድርገን ሰርቲፋይድ የምናደርግበትን ሲስተም ለመፍጠር እየሞከርን ያለ ነው። የፕላቲዙን ይሄን ካልኳችሁ በቂ ነው። እንግዲህ ከወጣ በኋላ ይዛኔ ሶሎ እንደተናገረው ልክ በአካል መታችሁ እየሞከራችሁት ቢሆን የተሻለ ነው ብዬ አስባለሁ። ከዛ ውጪ ግን ቲ እንዳለው አፑ እጅግ በጣም ለሁሉም ሰው ጠቃሚ እያንዳንዱ የላይፍ ስታይላችሁን ትራክ እያደረገ ስፔሻሊ ናው እኛ ሐኪም ቤት ሄደን ልክ ኦርጋኖቻችን ዳሜጅ ከሆኑ በኋላ ነው ምን ነቃው ዌክ አፕ የምናደርገው። ለምሳሌ ፋቲ ሊቨር የተለያዩ የቪዝራል ፋቶቻችን የሚያመጡብን የተለያዩ በሽታዎች አሉ እንደ ስትሮክ ምናምን። እነዚህ በሽታዎች እኛ ሳናቃቸው ውስጣችን አዳፕት ካደረጉ በኋላ ነው
ልክ ዶክተር እንደዚህ አይነት ችግር አለበት የኩላሊት ችግር አለበት የፋቲ ሊቨር የኮሌስትሮል ችግር አለበት ተብሎ ከተነገረን ስፖርት ስራ ብሎ ከተነገረን በኋላ ነው ወደ ትሪትመንት የምንሄደው አይደል አሁን ግን ወደዛ ከመሄዳችን በፊት ቀድሞ ሊያሳውቀን የሚችል ምርጥ አፕ ነው ቢውልድ ያደረግን ያለነው ያ ከመሆኑ በፊት ያንዳንዱን ነገር ትራክ ያደረገ የሚነግረን አመጋገባችንን ኤቭሪቲንግ ሁሉ ነገር እንቅስቃሴያችን ስቴፓችን ምን ያህል እንቅልፍ እንደተኛን ምን ያህል ዲፕ ምን ያህል ላይት እንደሆነ ምናምን እያንዳንዱ ዲቴል የሚነግረን እንግዲህ እሱ እንደተናገረው በእንግሊዘኛ ቋንቋ ነው አሁን እየተሰራ ያለው ከጊዜ በኋላ ግን አማርኛ ኦሮሞኛና ትግረኛ እናደርግና ከዛ ደግሞ ሌሎች ፍላጎቱን ያያየን ሌሎች ክልሎችንም ሌሎች ቋንቋዎችንም ለመጨመር እንሞክራለን እንደየሰው ፍላጎት ዋናው እኛ ህዝባችንን ማገዝ ነው ህዝባችንን መርዳት ነው ለህዝቡ ተደራሽ መሆን ነው እኔ እዚህ ቤት ከፍሎ የሚመጣ ሰው አለ ከፍሎ መምጣት የማይችል ደግሞ አቅም የሌለው ደግሞ አለ ስለዚህ እነሱን ሰዎች በምን አይነት መንገድ እናግዛቸው በምን አይነት መንገድ እንርዳቸው ይሄን በማድረግ የተለያዩ አሁን የምናመጣቸው ዲቫይሶች አሉ ከውጭ ሀገር እኔ በቅርብ ቀን ወደ ታይዋን ሄዳለሁ እዛ ትልቅ የፊትነስ ኮንፈረንስ አለኝ ከኢትዮጵያ የተጠራሁት እኔ ብቻ ነኝ እዛ ሄጄ ይዣቸው መጣቸው ዲቫይሶች አሉ ሁሉም ሰው እጅ ላይ የሚሆን ዲቫይስ ማለት ነው እግዚአብሔር ከፈቀደ ሀገራችን ከዚህ በኋላ በእንደዚህ አይነት በሽታ የመጠቃት ፕሮባቢሊቲው እየቀነሰ ይመጣል ይሄንን ደግሞ ያደረግነው ደግሞ እንደ አንድ ኢትዮጵያዊ ወጣት ህብረተሰቡን ማገዝ ስለምንፈልግ መርዳት ስለምንፈልግ ጤናቸውን ከጠበቁ አምራችና ብቁ የሆነ ዜጋ መፍጠር ስለምንችል ከሃይማኖት በዘር በብሔር ከመባላት ይልቅ ጤናችን ላይ ትኩረት አድርገን ብንሰራ የማደግ ፕሮባቢሊቲያችን ከፍተኛ ስለሚሆን ፕሮግሬሲቭ ማይንድ አለን ከሄቲንግ ስፒኪንግ ምንድነው ከጥላቻ ንግግሮች እየወጣን ወደ እድገት እንድንመጣ የሚያደርግ በጣም ምርጥ ጊዜ ላይ ስለምንሆን ወደፊት ይሄን ደግሞ ጎን ለጎን ጤናቸውን እንዲጠብቁ ካደረግን የበለጠ አምራችና ብቁ የሆነ ሀገር ወዳድ ዜጋ መፍጠር እንችላለን ብለን ስለምናምን ነው እዚህ ላይ ፎከስ አድርገን የሰራነው ጤና ከሌለ ምንም ነገር የለም ብንሰራ ሀብት ብናካብት ምናምን ጥለውት ይሄዱ አይደል ሰዎች ግን ጤና ሲኖር ግን ባላንስ ማድረግ ስንችል ግን ብዙ ነገር መቀየር እንችላለን እኛም ሚሽናችን ሀገራችንን ጤናማ ማድረግና የሚመጣው ትውልድ ደግሞ በአእምሮም የጠነከረ እንዲሁም ደግሞ በፋንክሽናሊቲ ወይም ደግሞ የአካል ብቃቱ ደግሞ አሪፍ የሆነ ትውልድ የመገንባት አላማና ፍላጎት ነው ያለን እንግዲህ በዚህ መልኩ ተደራሽ እንሆናለን ብዬ አስባለሁ የምናዘጋጃቸውም ኮንሰርቶች ኢቨንቶች ይኖራሉ ፕሮዳክቱን ላውንች ካደረግን በኋላ በዛ መሰረት ደግሞ የተለያዩ ኮንሰርቶችን ኢትዮጵያ ውስጥ የክልል ከተሞች ላይ የምናዘጋጃቸው ይኖራሉ ከዛም አልፎ በዋነኝነት ግን አላማችን ይሄ ሪሰርች ኢንተርናሽናል እንዲሆን የተለያዩ ኢንተርናሽናል ካምፓኒዎች ጋር አግሪ ያደረግን እንገኛለን አግሪ ከተደረገ ደግሞ ኢትዮጵያ ልክ እንደ ኃይሌ ገብረስላሴ እንደነ ደራርቱ ቱሉ የኢትዮጵያን ባንዲራ ከፍ እንዳደረጉት ሁሉ እኛም ደግሞ በፊትነስ ፕላትፎርሙ የሀገራችንን ባንዲራ ተያይዘን ከፍ እናደርጋለን that's our mission አላማችን ቪዥናችን እሱ ነው እንደምናሳካው ተስፋ አደርጋለሁ ይሄ ኢነርጂ ካለ ይሄ መልካም ስነልቦና ካለ እናንተም ካገዛችሁና ከረዳችሁን ደግሞ ማንደርስበትና ማናደርገው ነገር አይኖርም ብያምናለሁ በቲሞቼ ስለምተማመን ነው 100% በአፑም በሪሰርቹም እንዲሁም ደግሞ ከጀርባችን ባሉት ቲሞች እጅግ በጣም ትልቅ እምነት ስላለኝ ሀገራችንን መርዳት እንችላለን ሁላችሁም ጤነኛና አምራች እንድትሆኑ የበኩላችንን የናንተ በጆርናሊስቱ እናንተ ሀገራችሁን ያገዛችሁ ነው እኛ ደግሞ ጤናችሁን እንድትጠብቁ ደግሞ የበኩላችንን እናደርጋለን ቃል ገባለሁ ለሁላችሁም አፑ ለሁላችሁም ጥሩ ሚረዳ አፕ እንደሚሆን አልጠራጠርም አመሰግናለሁ